አንድ ወቅት አንድ የዳዕዋ ሰው እንግዲህ መቼም እስልምናን የያዘ ሰው ብዙ ፈተና ይደርስበታል በዚች ምድር። ሀገር ውስጥ መኖር የሚያስችለው ሁኔታ አልተፈጠረም። ሀገሩ ላይ ከባድ ችግር ተፈጠረበት። መኖር የማይችልበት ከባድ ችግር ተፈጠረ። ሌላ ሀገር መሄድ የሚችልበት ቪዛ የለውም። ብቸኛ እድል አንዲት እድል መጣች። የዑምራ እድል አገኘ። የዑምራ ቪዛ አገኘ። ይህንን እድል ተጠቅሞ ሄደ ዑምራ። የዑምራ ቪዛው የሚያልቀው ረመዳን 30 ላይ ነው። 27ኛው ሌሊት ላይ ሐረም ገብቶ ጠዋፍ ያደርጋል። ሰውየው ዲን ያውቃል፣ ብዙ ዱዓዎች ሐፍዟል። ሁሉም ዱዓዎች ግን ከምላሱ ጠፉ። ጌታዬ ሆይ ልቤን ጠግነኝ የሚል ነበር ዱዓ። ረቢ ጅቡር ኻጢሪ፣ ያ ረብ ልቤን ጠግነኝ፣ ልቤን ጠግንልኝ፣ ልቤን ጠግንልኝ። በቃ ይህን ብቻ ነው የሚለው። ጠዋፍ እያደረገ ዱዓው ይህ ብቻ ነው። ምላሱ ከዚህ ውጭ ማለት አልቻለም። ሌሎች ዱዓዎች ሁሉ ጠፉት። ከአን አላህ ዐዘ ወጀል ይህንን ልብ ሊጠግን ፈልጎ ይህንን የሚያስብለው ነው። ምን ብለናል? አልሙጂብ ላይ አላህ አንድን ባሪያውን ሊሰማው ሲፈልግ ለዱዓ ይገረዋል፣ ለዱዓ ይገረዋል ብለናል። ታዲያ ይህንን ብቻ መደጋገም ጀመረ። ይህ ሰው ይደጋግማል። ጌታዬ ልቤን ጠግንልኝ ይላል፣ ያለቅሳል። የሚሰማው ቁርአን አያ ሁሉ ያስለቅሰዋል። ሁኔታዎች በሙሉ ልቡን ሆድ ብሶታል። ልቡ ተሰብሯል። ገባ ጨርሻ ጠዋፍ ላይ ባለበት አንድ ሰው ያገኘዋል። እገሌ ነህ እንዴ? አዎ 3 ቀኔ ነው የምፈልግህ አለው። 3 ቀን ሙሉ እፈልግሃለሁ። ነቢዩ ሰለላሁ ዐለይሂ ወሰለም በህልም የመጣው መልእክት ልከውኛል ወደ አንተ። ያ አላህ አብሽር ወስቡት ወአንተ ዐለል ሐቅ፣ አንተ ሐቅ ላይ ነው ያለኸው፣ ጽና። ከአንድ ዓመት በኋላ አላህ ይከፍትልሃል፣ ሰብር አድርግ ብለዋል። ያ አላህ የዚህን ሰውዬ ልብ ከዚህ በላይ የሚጠግን ነገር የለም። ሪሳላ ሚን አላህ ዐዘ ወጀል፣ ከአላህ የሆነ መልእክት በነቢዩ ሰለላሁ ዐለይሂ ወሰለም በኩል በህልም ታይተው በጣም አለቀሰ። በጣም አለቀሰ። በጣም ተደሰተ። ጭንቀቱ ሁሉ ለቀቀው። ወዲያውኑ ስልክ ተደወለለትና ከሐረም ወጥቶ የተደወለ ስልክ ነበር። ሲያናገር አንድ የሳውዲ ዜግነት ያለው ከፍተኛ ባለስልጣን እዚህ ሀገር ቪዛ አግኝቼልሃለሁ፣ አብሽር፣ ከዚህ በኋላ ምንም ችግር የለብህም ብሎ የዛኑ ዕለት በስልክ ነገር። አላህ ልቦችን እንዲህ ይጠግናል። ረሱሉ ዓለይሂ ሰላቱ ወሰላም ልባቸውን በጣም የሰበረባቸው ክስተት ማለት የጣኢፍ ጉዟቸው ነው። ጣኢፍ ላይ በጣም ነው ያዘኑት ነቢ ሰለላሁ ዐለይሂ ወሰለም። ያልጠበቁት ነገር ነው። በእብድና በህፃናት ነው ያስደበደቧቸው። ቢአቢሁ ወኡሚ ረሱሉላህ ሰለላሁ ዐለይሂ ወሰለም አሽረፈል ኸልቅ። ጫማቸው በደም እስኪሞላ ድረስ። ከዛ ግን ምንድን ነው ያደረጉት ነቢ ሰለላሁ ዐለይሂ ወሰለም? ወደ ጀባር ቤት ወደ ጠጋኙ ጌታ ተጠጉ። አላሁመ ኢኒ አሽኩ ኢለይከ ضعف قوتي وقلة حيلتي وهواني على الناس يا أرحم الراحمين. يجرم الدعاء ደካማነቴን መዋረዴን ሰው ዘንድ መናቄን ለአንተ አቤት እላለሁ። አንተ የአዛኞች አዛኝ። ኢላ መን ተኪሉኒ ያሉ፣ ወደ ማን ነው የምትተወኝ? ማን አለኝ መጠጊያ? ወደ ጠላት ነው ወይ የምትተወኝ? ወይም ማንነት ምንም የማይታወቁ ሰዎች እጅ ላይ ነው ወይ የምትተወኝ? ኢለም የኩን ቢከ ገضቡን ዐለየ ፈላ ኡባሊ ያሉ ነቢ ስ ሰለም። ይገርም መዝጊያ። እኔ ላይ ተቆጠህብኝ ካልሆነ ግድ የለኝም አሉ። ወላኪነ ረሕመተከ አውሰዕ ሊ፣ ግን እዝነትህ ለእኔ ደግሞ ሰፊ። ካልተቆጣህብኝ ያመጣህብኝን ለመቀበል ዝግጁ ነኝ። ከቁጣህ የመጣ አይሁን እንጂ ግድ የለም አሉ። ግን ደግሞ ረሕመትህ ደግሞ ሰፊ ነው። በዚህ ሁኔታ ላይ ያሉ ነው። አዳስ የሚባል ሰው መጥቶ ዘለላ ተንሰማቸው ወይን ሰጥቷቸው የት ነህ ሲሉ ነይነዋ የምትባል ቦታ ላይ ነው የመጣሁት
አላቸው ትባላለች ወደዚህ ወደ ነይነዋ ነይነዋ ነው ግን ነይነዋ ማለት የወንድሜ የዩኑስ ሀገር ነው እንዴ ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ሹፍ አላህ ቀልባቸውን የሚጠግን ነገር በዚህ ሰው ያመጣላቸው። መጀመሪያ ዩኑስን እንዲያስታውሱ የነቢያቶች ጎዳና ላይ ነው ያለሁት እኔም ይሲ ዩኑስ ስንት ነገር ደርሶባቸዋል ገባ። ከዛ ግን ትልቁ ጀብር ማለት ነው ትልቁ ጥገና ወሰደ እስራ ወልሚዕራጅ አላህ በዚህ ወቅት ያ መሐመድ ምድር ላይ ደበደቡ፣ አቆሰሉ፣ አደሙ። እኛ በሰማይ ደግሞ እንክሳለን። ሽልማት እዚህ ነው። የክብር እንግዳ የክብር እንግድነት ቪአይፒ ሰው በሰማይ ዓለም እንግዳ ነህ። ተሕያቱ አልሙባረካቱ ያሁሉ ኢስራ መጀመሪያ ሲያደርጉ የመጀመሪያው ጥገና ነው። ነቢያቶች በሙሉ ተሰብስበው አሰገዱ። ኢማም ሆነ አንተ ኢማሙል አንቢያ ወልቁድሱ ለከ ወሊኡመቲክ እኮ ነው። ይሄ ቁድስ ደግሞ ያንተና የኡማህ ነው። ሰው በቤቱ እኮ እሱ ነው ማሰገድ ያለብን። ቤትህ ውስጥ እኔ እንግዳውኝ ብመጣ ሐቀል ኢማማ ለባለቤት ነው የሚሰጥ። ቁድስ ባለቤት ነህ አንተ ማለትም እኮ ነው። አንቢያዎችን በሙሉ ከኋላ መጥቶ ቀደመ። አላሁ አክበር። ከኋላ የነበር መጨረሻ ነቢይ ግን ኢማም ሆኖ አሰገደ። መቋጫው እሱ። ከዛ ሚዕራጁ ዓለም ደግሞ ሌላ ሰፊ ፕሮግራም የሚፈልግ ነው። ዋናው ነጥቤ ምንድነው? ነቢዩ ሰለላሁ ዐለይሂ ወሰለም ልባቸው እጅግ በተሰበረበት ወቅት ኢስራእና ሚዕራጅን አስከትሎ አላህ ጠገናቸው። የአጥንት ሐኪሞች አካልን ሊጠግኑ ይችላሉ። አላህ ግን ቀልብን ነው የሚጠግነው። እውነት ነው። አካልንም እነሱ አይጠግንም ይላሉ። እነሱ አይጠግኑም አካልን ከአካል ጋር አገናኝተው ያስሩታል፣ ይጠምዱታል እንጂ እነኛን ሴሎች ሪሃብሊቴት አድርጎ ሴሎቹን አገናኝቶ እንደገና እንዲጠገኑ የሚያደርገው አልጀባር ፈጥረው አላህ ሱብሓነሁ ወተዓላ። ሴሎቹ ውስጥ እጅ የላቸውም ሐኪሞቹ። ሴሎቹን ያቀራርቧቸዋል። ቀዶ ጥገናም ከሆነ ይሰፉትና ያገናኙታል እንጂ ሴሎቹን ተንሺጥ አድርጎ አክቲቬት አድርጎ የሚያገናኘው ጌታ አላህ ነው፣ የሚጠግነው አላህ ነው። ብዙ ነገር እኮ አላለም። ቀዶ ጥገና ሲሰሩ እኮ ኢንፌክሽን የሚባል ከባድ ነገር አለ። በአይን ከማይታዩ እጅግ በጣም አደገኛ ህዋሳት ጠብቆ አላህ ያንን ወደ ከነበረበትም ወደ ተሻለ ሊመለስ ይችላል። ኢማም ኢብኑ ቀይም ረሕመቱላሂ ዐለይህ አንድ አጥንት ተሰብሮ አንድ ሰው ሲጠገን በጣም ይጠነክራል አሉ። የተሰበረ ቀልብም ከተጠገነ በኋላ በጣም ነው የሚጠነክረው፣ በጣም ነው የሚታደሰው፣ የተሻለ ሐያት ነው የሚኖረው አንድ ሰውና ቀልብንም ብቻ ሳይሆን አካልንም እንኳ ፊዚካል የሆነውን ነገር ነው አካላዊ የሆነ ንክኪ መፍጠር እንጂ ሐኪሞቹ በትክክል ጠጋኙ አላህ ነው። የቀልብንማ ተወው፣ ማንም ሊጠግነው አይችልም ከአላህ ሱብሓነሁ ወተዓላ። በሰዎች ማሾፍ ልምዱ ነው፣ ያላቅጣል በሰዎች ላይ። ሁለት ልጆች ግን አሉት። አንድ አይነ ዓማ በመንገድ ሲያልፍ አይነ ስውር ሰድቦ ለሰዎችን ለማሳቅ አላገጠበት። ሶስተኛ ልጁ አይነ ስውር ሆኖ ተወለደ። በጣም ቀልቡ ተሰበረ። ልጁ ጋር እንኳን ረጅም ጊዜ ማሳለፍ አይችልም። በቃ ገብቶታል የት ላይ አላህ እየፈተነው እንደሆነ ማለት ነው። በጣም ቀልቡ ተሰበረ። ለረጅም ጊዜ 6 ዓመት እስኪሞላው ድረስ አብሮት አይሆንም። ለእናቱ ሰጧት ማለት ነው። ምክንያቱም ያስታውሰዋል የሆነ ነገር ገብቶሃል። ሰውየውም በጣም በቃ እንትን ሆኗል፣ ቀልቡ ተሰብሯል ማለት ነው። የሆነ ከዕለታት በአንዱ እናትየዋ ገበያ ምናምን ትሄድና ቤት ውስጥ ትተወዋለች። አባትየው እንክብካቤ እንዲያደርግለት ለልጁ ማለት ነው። ጁምዓ ነበርና ባባ መስጂድ ውሰደኝ ይለዋል። ተነገጠ። ይህ ልጅ ይሰግዳል እንዴ? መስጂድ ማን ነው የሚወስድ እስከ ዛሬ ያለው? እናቴ ትወስደኛለች አለው። መስጂድ ሲሄዱ ሱረቱል ካህፍ በሒፍዝ ይቀራለት ነበር። ሐፍዛል ልጅ ቁርአን። ልቡ ተጠገና አልተጠገና። ከዛ በኋላ ተውባ አደረገ ይህ ሰውዬ። ከዚህ ልጅም ጋር ያለው ግንኙነት በጣም ጥብቅ መሆን ጀመረ። በቃ አላህ ካሰው። ዘለም አይደል?
ተሰበረ። ከዛ ደግሞ አላህ ጠገነው። አላህ ረሒም የሆነ ጌታ ነው። ሐታ ጀባቢራዎችን ዛሊሞችን ሲቀጣቸው እንኳን እንዲመለሱ ነው። አላህ እኮ ረሒም የሆነ ጌታ ነው።